ኢየሱስ የተወለደው ስለኔ ኃጢአት መስቀል ላይ መስዋዕት ሆኖ ለመቅረብ ነው። በጣም እያወራሁት ከሚገርመኝ ነገር አንዱ የኢየሱስ ክርስቶስ በምድር ላይ ስጋ ሆኖ መመላለስ አንድ ምሽት 4 ምዕራፍ በላይ ወስዷል። ዮሐንስ ፎከሱ የሆነ ቦታ ነው፣ እዛች ላይ ግን ዙም ያደርጋል። የማርያም አይነት እኮ በፍጥረት ታሪክ ውስጥ እኮ የለም። ከሷ በፊትም አልነበረም፣ ከሷ በኋላም አይኖርም። ባይሰው ማርያም ብቸኛ ናት። በድንግልናዋ ጸንሳ ተገኘች እኮ ነው የሚለው። ሁሉም ወንጌላት ምንም ሳይዛነፍ በእኩል ያነሱት የክርስቶስ ሲቃይና የክርስቶስ ሞት ሁሉም ወንጌላት ላይ ያለ። ተወለደ። አዎ፣ ለምን ሊሞት። ኢየሱስ የተወለደው ለመሞት ነው። ኢየሱስ የተወለደው ስለኔ ኃጢአት መስቀል ላይ መስዋዕት ሆኖ ለመቅረብ ነው። ሰው ሆኜ ልየው ብሎ አይደለም የተወለደው፣ ለመሞት ነው የተወለደው። እና ይሄንን ወንጌል የጻፈልን ሰው ስለሚጽፍለት ስለ ጌታ ስለ ኢየሱስ ክርስቶስ የአይን ምስክር ነው አይደል? የአይን ምስክር ነው። ጌታ ኢየሱስ ክርስቶስ በምድር ላይ 33 ዓመት ተኩል ሲቆይ፣ በተለይም ደግሞ 3 ዓመት ተኩል በተገለጠ መንገድ ሲያገለግል በጌታ ኢየሱስ ክርስቶስ አጠገብ ከነበሩ 3 ዓመት ተኩሉን ሲወጣ ሲገባ ሲንቀሳቀስ የአይን ምስክር ከነበሩ ሰዎች መካከል አንዱ ይህንን ወንጌል የጻፈልን ወንድማችን ሐዋርያው ቅዱስ ዮሐንስ ነው። እኔ መቼስ ሁሌ ስሰብክ ሁሌ ስናገር በጣም እያወራሁት ከሚገርመኝ ነገር አንዱ የኢየሱስ ክርስቶስ በምድር ላይ ስጋ ሆኖ መመላለስ በጣም ያስደንቀኛል። ያንን የማየትና የመንካት እድል ያገኘ ሰው ደግሞ ምን አይነት በረከት ነው እላለሁ። በመንፈስ ብርሃን የተካፈልነው እኛ አብረውት ከተመላለሱት እኩል ምስክርነት አለን። እኩል ምስክርነት አለኝ እኔ። ዮሐንስ ስለ ኢየሱስ በሚያወራው መጠን እኔም አወራለሁ። ለዮሐንስ ስለ ኢየሱስ የመሰከረለት መንፈስ ቅዱስ በእኛም አድሯል። እና ኢየሱስን የዘላለም ሕይወት አድርጎ ነው የሚያቀርበው። ከወንጌላት ሁሉ አይደል የመጨረሻ የተጻፈው ወንጌል ነው። ያልጻፉትን ነው የጻፈው። ሁሉም ተጽፈው ካለቁ በኋላ፣ እንደውም ተጽፈው ካለቀ አይደለም ጸሐፊዎቻቸው ሁሉ ከሞቱ በኋላ ነው ዮሐንስ የጻፈው። በእድሜው ማብቂያ ሰውየው ራሱ 80ዎቹን ከዘለለ በኋላ ነው የጻፈው። ወንጌል የተቀሩትን 3 ደብዳቤዎችና የራእይ መጽሐፍን ማለት ነው። 5 በኋላ ሰውየው በጣም አርጅቷል። ኢየሱስ ሲጠራው 18 ዓመቱ አካባቢ ነበር። he was a teenager። በ18 ዓመቱ ጠርቶት በ100 ዓመቱ ነው የሞተው። 80 ዓመት ተከተለው፣ 60 ዓመት አገለገለው። ርዕስ ሳይቀይር ሞተ። የቲኔጀር ሆኖ የ18 ዓመት ሕፃን ሆኖ እና እኔ እናቱ ናት የምትገርመኝ አይደል? እናቱና አባቱ ዘብዴዎስ የ18 ዓመት ልጅ ለኢየሱስ ሰጡት። እፈልገዋለሁ ሲል እንካ አሉት። ዘንድሮ ይሰጣል፣ ድሮ ግን አይሰጥም። ኢየሱስ መሬት ላይ እኮ እያለ ሲጠራ ራሱ እኮ ለወፍ መኖሪያ ያለው ለእንትን መኖሪያ የሰው ልጅ መኖሪያ የለውም ብሎ ወደ መንገድ ነው የሚጠራ። ወደ መከራ እኮ ነው የሚጠራ፣ ወደ ሲቃይ ነው። እና ስብከቱ በሙሉ በጣም ከባድና አስጨናቂ ነው። ሊገደል የሚፈለግ አይነት ሰው ነው። ለዚህ ሰውዬ ልጅ ሰጡት። የ18 ዓመት ልጃቸውን ሰጡት። ከአንድ ቤት 2 ልጅ ነው የወሰደው። ታላቅ ወንድሙን ያዕቆብና ይህንን ዮሐንስን ነው የወሰዳቸው። ከአንድ ቤት 2 ልጅ ነው የወሰደው። አባትየውን ባይዘወይ ስሙ ተጠቅሷል፣ ዘብዴዎስ ተብሎ። እናትየው ደግሞ አንዱን ልጄን በቀኝ አንዱን በግራ አድርግልኝ ብላ ተጠቅሳለች። ሙሉ ቤተሰብ ነው የገባው። እና የኢየሱስን ሽቶ ቀምሞ መጨረሻ ላይ ከቀቡት መካከል ነበረች እናቱ ሰሎሜ ናት ይላሉ። እና ይህንን ወንጌል የመጽሐፍ እድል አገኘ። በመሰረቱ አንድ ወንጌል ብቻ ሳይሆን 5 መጽሐፍ ነው አዲስ ኪዳን ላይ ያዋጣው። ብዙ ጽፏል። እና በጣም በተለየ አንግል ኢየሱስን ያየ ሐዋርያ ነው። አብሮን የኖረው አብሮን የወጣው አብሮን የገባው እንደነገርኳችሁና በእድሜው ማብቂያ ላይ ረጅም ዓመት ከቆየ በኋላ ኢየሱስ ክርስቶስ ደግሞ ላንተ ማን ነው ብለው ጠየቁት። ኢየሱስ ለእኔ ብሎ ወንድማችን ዮሐንስ በጣም ብዙ ነገር አይጠቅስም። ረጅም ዘመን አይደለም የሚጽፈው፣ በጣም የተወሰኑ ጉዳዮችን ሰፊ ሽፋን ነው የሚሰጣቸው። ዮሐንስ አንድ ቦታ ላይ ምናልባት 4 ምዕራፍ ሊፈጅ ይችላል። ለምሳሌ ፓሽኑን፣ አሁን ሲቃዩን፣ የመስቀል ሞቱንና መነሳቱን ከወንጌሉ ግማሽ በላይ ሰጥቶታል። የአንድ ምሽት ጉዳይ አንድ ምሽት ለምሳሌ ሐሙስ ማታ፣ አርብ ኢየሱስ ሊሰቀል ሐሙስ ማታን ከምዕራፍ 13 እስከ ምዕራፍ 19 ሰጥቶታል። አንድ ምሽት 4 ምዕራፍ በላይ ወስዷል። ዮሐንስ ፎከሱ የሆነ ቦታ ነው፣ እዛች ላይ ግን ዙም ያደርጋል። እና በሕፃንነቱ ኢየሱስ ሲል ርዕስ ይቀይራል ብለው ጠበቁት። ኢየሱስ እያለ ጎልማሳ ወጣት ሆነ፣ ጎልማሳ ሆነ። ኢየሱስ እያለ ሸበተ፣ አረጀ፣ ጸጉሩ አለቀ። በዚህ ስብከቱ ምክንያት ፍጥሞ ተወስዶ ተጣለ። ሽማግሌ ነው። ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ፍጥሞ የምትባል ደሴት ነበርኩ አለ።
ሌባና ወንበዴ የሚታሰርበት እስር ቤት ላይ እሱ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር አለ። ዮሐንስ እንደዚህ ይላል፣ የሰማነውን አላቸው። እኛም ሰምተናል ይላሉ። ያየነውን አላቸው። የተወሰኑት አይተዋል፣ እኔም አይቻል ሲሉ በእጆቻችን የዳሰስነውን። ቀጥሎ ምንድነው የሚላቸው? ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ዮሐንስን እጅግ የበዛ የፍልስፍና መጽሐፍ ደርድረ ልታስረዳው ብትሞክር ብለው መጨረሻ ላይ የሚነግር ነክቼዋለሁ ይላል። ልክደው አልችልም። ከኢየሱስ ጋር የአካል ንክኪ ያለኝ ይላል። ፊዚካሊ ነክቼዋለሁ ይላል። እና ዮሐንስ ይህንን ኢየሱስን ያየዋልና በእድሜው ማብቂያ ነው ይህንን የሚጽፈው። እና እንደምታውቁት ነው የተለየ ቅርርብ አለው ከኢየሱስ ጋር። አብሮ ይወጣል፣ አብሮ ይገባል። ከ12ቱ መካከል 3 አለው። ከ3ቱ መሃል ደግሞ ዮሐንስ ነጠል ያለ ነው አይደል? በወንጌላት ላይ አንዳንዶች ያልሰሟቸውን እሱ የሰማቸው እኮ ነገሮች አሉ። አንዳንዶቹ አልሰሙ። ሁሉም በተሰበሰቡበት ለብቻው ጠርቶ ይነግረዋል። ስለ ይሁዳ ማንነት መጀመሪያ የጻፈው እኮ ዮሐንስ ነው። ሁሉም የነገሩን ባይዘው ኢየሱስን የሸጠ ቀን ነው። ማርያም ሽቶ ሰብራ፣ እሷ የምትገርም ሴት ናት። ሽቶ ይዛ መጣ። ሽቶ ይዤ እየመጣው ነው እኮ አላለችም። ስትነኩ እኮ እንደሱ ነው የምትሆኑት። ሽቶ ይዤ እየመጣው አላለች፣ ዝም ብላ ነው የመጣችው። እሷ ይበቃዋል ብላ አይደለም የመነካቷ ነው። እና ይዛ መጣ። ኢየሱስ እግር ላይ ሽቶ ለመቀባት ስለማይመች ጭንቅላቱን ቆርጣ ግማሽ ሊትር ነበር ይላል። የኢየሱስ እግር በሷ ሽቶ እኮ አይጸዳም። ከኢየሩሳሌም ቢታንያ መጥቶበታል። 7 ማይል 10 ኪሎ ሜትር በላይ መጥቶበት አቧራ የጠገበ እግር ነው። በሽቶ የተጨማለቀ ጭቃ ነው የሚሆነው እግሩ። ከዛ እንባ ጨመረችበት አልበቃ ብሏት እና ፎጣ ያስፈልግ ነበር። የቤቱን ሰውዬ አቶ ስምዖንን ፎጣ አላለቻቸውም። በጸጉሯ አይሁዳውያን ሴቶች ጸጉራቸው ክብራቸው ነው። በጸጉሯ እያበሰች የመነካቷን ነው። እሷ ማንም ሰው ኮምፕሌን የሚያደርገኛል ያመሰግነኛልን ብላ አይደለም። እሷ ከኢየሱስ ጋር ነው ጉዳዩ። እና በጣም ውድ ነው ሽቶ። የአንድ አይሁዳዊ አይደል በስራ ቀን ቢሰራና በቀን 8 ሰዓት ቢሰራ የአንድ አይሁዳዊ የዓመት ገቢ ነው አምጥታ የሰበረችው። ሚድል ክላስ ላይ ያለ አይሁዳዊ የዓመት ገቢ ነው። ይሁዳ ሽቶ እዚህ እሷ ናት። እሷን ምንም አላላትም። መምህር አለው። አቤት አለ። አምጥታ እግር ላይ ሁሉ ነገር ስታደርግ እንዴ ዝም ትላታለህ? ድሆች ብንረዳበት አለው። ሐሳቡ አይደለም ስተት፣ ያመጣበት ልብ ነው ስተት። ኢየሱስ ድሆች እርዱ የሚል ትምህርት አለ። የሁሉ ጊዜ ትምህርቱ ነው። በሱስ ጎኑ ነው የገባበት። አይ ለድሆች ወንጌል ሰብክ ዘንድ ድሆችን አግዙ ይላል። አንተ ድሆች ብለህ ትሰብካለህ። ግን ይኸው ላይ 300 ዲናር እግር ላይ ሲደፋ ዝም ትላለህ ሲለው፣ አሁን ኢየሱስ 300 ዲናር አይደለም ማተር የሚያደርግ ያቀረበችበት ልብ ነው። አምልኮ ላይ ናት እሷ። ወርሺፕ ላይ ናት። ይሁዳ አለው። አቤት ታዋት ሰከንድ ፐርሰን ሲንጉላር ነው እንትኑ ላይ ቃል አጋኑ አለው። ግሪኩ ላይ ጮኋል ማለት ነው። ኢየሱስ ታው ምንድነው? አሁን ይሁዳ ዲናሩ ነው የሚያሳስበው፣ ኢየሱስ ልቧ ነው የሚያሳስበው። ወርሺፕ ነው፣ አምላክ ነው፣ አምልኮ እየተቀበለ ነው። ታው አለውና ለቀብር ያርገዋለች ብሎ አለፈው። ሌሎች ወንጌላት እንደውም ብዙ አልገባቸውም። ተውት ለቀብር ያርገዋለች። እሺ ብሎ ገብቶናል አሉ ይላል። ወረድ ብሎ ምን ማለት እንደነበር ግን አልገባቸውም የሚል ቃል አለው። ብዙ ጊዜ አይደል ወንጌላት ላይ እንደሱ ነው አይደል? ጸሎት ላይ ተኛሉ፣ ትምህርት አይገባቸውም። መንፈስ ቅዱስ ስላልተሞሉ እኮ ነው። እንደኛ መንፈስ ቅዱስ አልወረደማ። ስለዚህ ጸሎት ነው ከተባለ ተኙ የሚል አለው በጣም ብዙ ቦታ። ትምህርት ከተባለ ደግሞ አልገባቸውም የሚል በጣም ብዙ ቦታ አለው። እኔ አይደለሁም እኮ ወንጌላት ላይ ነው አይደል? ወንጌላት እኔ አይደለሁም እኮ የተኙት እኮ ናቸው እኮ የጻፉት። ማቴዎስ ነበረ እኮ ቦታው ላይ አብሮ ነው የተኛው። ጴጥሮስ ተኛ እኮ አይደል የሚለው፣ ደቀ መዛሙርቱ ተኛን ነው የሚል። ጸሎት ላይ ስለሚተኙ አይደል ማዕበል ላይ የሚቀመጡት? ኢየሱስ ጸሎት ላይ ስለሚቀመጥ አይደል ማዕበል ላይ የሚተኛው? ማዕበል ላይ መተኛት መንፈሳዊነት ነው። ጸሎት ላይ መተኛት ድካም ነው። እንቅልፍ አይደለም የተከለከለው፣ ቦታውን ምረጡ ነው። ይጭነዋል። የሚጭነው ለምንድን ነው? መንፈስ ቅዱስ መጣ አይደል? ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ከወረደ በኋላ እኮ ሐዋርያቱ እኮ የቀጠሉት ጌታችን እንዳስተማረ እያሉ ነው የቀጠሉት። ቁጭ ብለው ሲማሩ የከረሙትን መንፈስ ቅዱስ መጥቶ ተረጎመው። ኢየሱስ እዚህ ላይ ሲጭነው ከረመ፣ መንፈስ ቅዱስ ወደዚህ ያወረደው ወክ አረጓት። እና ዮሐንስ በጣም ቅርርብ አለው ከኢየሱስ ጋር። እና የይሁዳ ሌብነት የተነገረው ለሱ ነው። እና ሁሉም እዛ ድረስ ገባቸው። ዮሐንስን ታጋ አረገውና አንተ ስትጽፍ አለው ለድሆች አዝኖ ሳይሆን ሌባ ነበር ብለህ ጻፍልኝ አለው። በቃ ዮሐንስ ወንጌል ላይ ብቻ ነው እንደሱ የሚለው።
አሳልፎ ማን እንደሚሰጠው የነገረው ዮሐንስ አይደል? ይኸውላችሁ እኔ በጣም የሚጨንቀኝ ነገር ቸርች ውስጥ ምንም የማይመስለን ነገር 12 ሰው አቁሞ ከእናንተ ማለ አንዱ አሳልፎ ይሰጠኛል አለ። 12 እኮ ነው ያቆመው። ምንድነው የምትሉት እናንተ? 12 አቁሞ አንዱ አሳልፎ ይሰጠኛል አለ። ለዛ ሰው አለ ባይፈጠር ይቀለው ነበር አለ። 12 እኮ ናቸው፣ ምንም አይመስላቸው። ይሄም አልገባቸው። ባይፈጠር ይቀለው ነበር እያለ እያወራ ከዛ እነ ጴጥሮስ ጠጋሉና ዮሐንስን ማን አሳልፎ እንደሚሰጠው እስቲ ጠይቀው አሉት። አይ ጴጥሮስ ቀጥታ አይጠይቀውም። እስቲ ዮሐንስ ጠጋልና ማን ነው አለው። እጁን ከኔ ጋር አብሮ እጭት ውስጥ የሚያስገባ ነው አለው። በዘላለማዊ ባህሪው ግን እግዚአብሔር አያዳላም። እኔ የበለጠ ወድጄው ከተጠጋሁት ብዙ ይነግራል። እና ዮሐንስ የዛ አይነት ሰው ነው። በመሰረቱ እንደነዚህ አይነት አንዳንድ ኢቨንቶችን ብቻ ሳይሆን በትምህርትም ደረጃ ዮሐንስ ትምህርተ ክርስቶስ ከሌሎች ወንጌላት በጣም የተለየ ነው። ሁሉም ወንጌላት ቅድም እንደነገርኳቸው ኢየሱስ ተወለደ ብለው ቤተልሔም ነው አይደለም የሚሄዱት። ቤተልሔም ሄደው እነ ማርያም እነ ዮሴፍ ነው። ዮሐንስስ ቃልም ሥጋ ሆነ ብሎ ከመለኮትነቱ እኮ ነው የሚነሳው እኮ ዮሐንስ። የሁሉም ከታች ወደ ላይ ነው፣ የዮሐንስ ከላይ ወደ ታች ነው። አይ ከአምላክነቱ ወደ ሰውነቱ ነው የወረደው። ሁሉም ከመሬት ነው የሚጀምሩት። በጣም ያስደስተኛል የመጽሐፍ ቅዱስ ታሪክም ስለሆነ አይደል? የነ ማቴዎስ የነ ማርቆስ የነ ሉቃስ በጣም ነው ያስደስተኛል። አሁን ሁኔታውን ስታነቡት ጌታ ኢየሱስ ክርስቶስ የተጸነሰበት ወቅት ማርያም በምን አይነት መንገድ እንደጸነሰች አሁን የማርያም አይነት እኮ በፍጥረት ታሪክ ውስጥ እኮ የለም። ከሷ በፊትም አልነበረም፣ ከሷ በኋላም አይኖርም። ባይዘው እህቶች አይኖርም። ማርያም ብቸኛ ናት። በድንግልናዋ ጸንሳ ተገኘች እኮ ነው የሚለው። ኢትስ ዲቫይን ወርክ፣ የመለኮት ስራ ነው ይሄ። በጣም ደጋግመን ሰምተን ለምደን እንጂ እናንተ ታውቃላችሁ እንዴ በድንግልና የጸነሰች? በጣም ኖርማል ሆናችሁብኝ። ማርያም ብቻ ናት ጸንሳ ጻድቁ ዮሴፍ እንኳን እስኪጨነቅና እስኪቸገር ድረስ እንዲሁ በቃ ተጨነቀ እንዳያስወግራት ብሎ በስጉር ሊቷት እስኪያስብ ምን ታርግ? እሷስ መለኮት ሕይወቷን አቋርጦ መጥቶ ነው። አይ በንጽህና ኖራ ራሷን ጠብቃ እያማጠነች ስትኖር እግዚአብሔር መጣ እሷ ሕይወት ላይ። በቃ ትጸንሻለሽ አላት። ካንቺ የሚወለድ አለ። ማን ነው አለችው። ቅዱስ የእግዚአብሔር ልጅ አላት። ዘመኑ በደረሰ ጊዜ ኢየሱስ ክርስቶስ ከሴት ተወለደ። የተወለደው ሊሞትልን። ወንጌላት ሁሉም ወንጌላት ምንም ሳይዛነፍ በእኩል ያነሱት የክርስቶስ ሲቃይና የክርስቶስ ሞት ሁሉም ወንጌላት ላይ አለ። መወለዱ እንዳልኳችሁ በተለያየ አንግል ቀርበዋል። አንዳንዶቹ ሰፊ ሽፋን ሰጥቶታል። የዮሐንስ አይነቱ ደግሞ ተወለደ ሳይሆን ሥጋ ሆነ ብሎ አንስቶታል። የዘላለም አምላክ ነው ብሎ ቁጥር 1 ላይ ጀምሮ ቃል ነበር፣ ቃል በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበር ብሎ አንስቶት ቃልም ሥጋ ሆነ ብሎ ኢተርኒቲን ሂስትሪ ውስጥ አመጣው ዮሐንስ። የዘላለም አምላክ ብሎ ምጡቅ ነው ሩቅ ነው ለመረዳት ይከብዳል ሲሉት ሥጋ ሆነ ብሎ እኛ መሃል አደረ። አንድ ልጅ በአባቱ ዘንድ ያለውን ክብሩን አየን። አንድ ልጅ በአባቱ ዘንድ ያለውን ክብሩን አየን። ዮሐንስም ግን ይሄንን ሲነግረን እየነገረን ያለው በጣም እየጎተተን ያለው እየሳበን ያለው ወደ ሲቃይና ወደ ሞቱ ነው። የሚወለድ መሲህ የለንም፣ የተወለደ ነው። ኢየሱስ ንጉሥ ሆኖ ተመልሶ ብቅ ይላል። ከብሮ እስኪመጣ ግን ተሰቅሎ ያለውን እናየዋለን። የተሰቃየውን ክርስቶስ ከብሮ የመጣውን የምናገኘው በተሰቃየው በኩል አቋርጠን። የወንጌላት ብቻ ሳይሆን የአዲስ ኪዳን መጽሐፍት በጠቅላላው ሳይነግሩን የማያልፉት ጉዳይ የክርስቶስ ኢየሱስ የመስቀል ሞት ነው። መሃል ላይ የተደረጉ በጣም ብዙ ምልክቶችና ድንቆች አሉ። እነሱ ምልክቶችና ድንቆች ያሉት ወንጌላት ላይ ብቻ ነው። ሰው መሆኑ ከመስቀል ሞቱ ጋር ብቻ የተያያዘ ሆኖ ነው የቀረበው። ከሮሜ እስከ ይሁዳ ባሉ 22 ደብዳቤዎች ላይ ኢየሱስ የሞተ አስነሳ፣ ተአምር አደረገ፣ ሽባ ተረተረ፣ ውራ በራ የሚል የለም። ሰው ሆነ ካለ ስለ ኃጢአት ሞተ ሊል ነው። ቀጥሎ ተወለደ ካለ ስላንተ መስቀል ላይ መስዋዕት ሆኖ ለመቅረብ ነው ብሎ በመስቀል ላይ ሲሞት ስለሰራው ስራ
ድነትን፣ ቤዛነትን፣ መቀደስን፣ መጽደቅን አያይዘው ያነሳሉ። ክሩሲፊክሽን የመጽሐፍ ቅዱሳችን ጠቅላላ ትምህርት ነው። ሴሌብሬት ስናረግ ተወለደልኝ ብለን በጣም በባህል የታጀበ በጣም በብዙ ካልቸር የታጀበ የሆነ ቀን አይደለም የምናከብረው። ክሮስ አስቡ። ተወለደ። አዎ ለምን? ሊሞት። የእግዚአብሔር ደስታ ያለቀው የክርስቶስ ኢየሱስ የመስቀል ሞት ላይ ነው። አልቲሜትሊ የእግዚአብሔር እርቅ ወደኛ የፈሰሰው በክርስቶስ ኢየሱስ ሲቃይ ነው። ሁልጊዜ መልእክታችሁ የሚሆነው ደግሞ ተሰቅሏል ብቻ ሳይሆን ይመለሳልም ነው።